አሜሪካ ራሽያ በኢራን እያስመታችኝ ነው ስትል ከሰሰች። የኢራን አሜሪካ ጦርነት አደገኛ ወደሆነ ምዕራፍ እየተሸጋገረ ይገኛል። ከዚህ ቀደም ኢራን የአሜሪካ ወታደራዊ ቤዞች፣ ከተሞችና ተቋማት ስትመታ ነበር። የአሁኑ ደግሞ ይለያል። በመካከለኛው ምስራቅ በተለያዩ ቦታዎች የሚገኙ የአሜሪካ ራዳር መቆጣጠሪያዎችን እየመታች ነው። ጥቃቱ በቀጠናው የሚገኙ የአሜሪካ ራዳሮችን በማውደም የአሜሪካ አይን አጥፍቶ እውር በማድረግ ለቀጣይ ጥቃት የማመቻቸት ሂደት ነው ተብሏል። ከዚህ በመነሳት ቀጣይ የኢራን ጥቃት በጣም አደገኛ ሊሆን ይችላል። ያልተለመደ ነገር ነው እየሆነ ያለው። በመካከለኛው ምስራቅ የሚገኙ የአሜሪካ ራዳር ኢንስታሌሽንስ አንድ በአንድ እየወደሙ ነው። መጀመሪያ ላይ ነገሩ ብዙዎችን ግራ አጋብቶ ነበር። አሁን ግን ሁሉ ነገር ግልጽ ሆነ። ኢራን ሲስተማቲክ በሆነ ሁኔታ የአሜሪካ ራዳር ተቋማትን በየቦታው እያወደመች ነው። ጥቃቱ የአሜሪካ ራዳር ተቋማትን በማውደም በቀጠናው በቀጣይ ጊዜ ኢራን ለምትፈጽመው ጥቃት አሜሪካን መከላከያ አልባ ለማድረግ ያለመ ነው። ጥቃቱ የአሜሪካ ራዳር ተቋማትን በማውደም በቀጠናው በቀጣይ ጊዜ ኢራን ለምትፈጽመው ጥቃት አሜሪካን መከላከያ አልባ ለማድረግ ያለመ ካልኩሌትድ የሆነ ፕላን ነው። ራዳሮቹ ኢራን የምትተኩሳቸው ድሮኖችና ሚሳኤሎችን በማየት ቅድመ ማስጠንቀቂያ በመስጠት የአሜሪካ ኃይሎች ራሳቸው እንዲከላከሉ ሲያስችሉ ነበር። በመሆኑም ራዳሮቹ ወደሙ ማለት የአሜሪካ አየር መከላከያ ራሱና ተቋማትን ከኢራን ጥቃት ለመከላከል ሪስፖንስ ታይም አያገኝም። ስለሆነም ኢራን መምታት የምትፈልገውን ቦታ ያለ ከልካይ ልትመታ ትችላለች። በኢራን ጥቃት እስካሁን ቢያንስ 5 የሚሆኑ የአሜሪካ ራዳር ጣቢያዎች ሙሉ ለሙሉ ወድመዋል። ጥቃቶቹም በጥንቃቄ የታቀዱ ኢላማቸው ሙሉ ለሙሉ የመቱና የተሳኩ ናቸው። ዝም ብሎ የዘፈቀደ አጸፋ ጥቃት አይደሉም። ወታደራዊ ተንታኞች እንደሚገልጹት ስትራቴጂው ግልጽ ነው። መጀመሪያ ራዳሩን መተህ የጠላትን አይን አሳውርና ከዛ እስኪ በቃው እንደፈለግ ጠንካራ አድርገህ ምታ ነው። ምክንያቱም አይኑ የታወረ እጅ እግሩ ጠንካራና ጉልበተኛ ቢሆንም ራሱን መከላከል ግን አይችልም። ምክንያቱም ምን ከየት እንደሚመጣ ስለማያውቅ። ከጆርዳን እስከ ኳታር ከዛም እስከ ባህሬን፣ ኩዌት በርካታ የአሜሪካ ወታደራዊ ቤዞች በኢራን ተመትተዋል። ከነዛ ውስጥ ዋነኛ ታርጌቶቹ እነዚሁ በቢሊዮን ዶላር የወጣባቸው ራዳሮች ናቸው። ያለ እነዚህ ራዳሮች በጣም ዘመናዊ የሚባሉ አየር መቃወሚያ ሚሳኤል ሲስተሞች ጭምር ስራቸው መስራት አይችሉም። ስለዚህ አይደለም ፈጣን የኢራን ሚሳኤልና የድሮን አንበጣ ሊመክቱ ቀርቶ ድሮ የተሰሩ የኢራን አሮጌ ሚሳኤሎችን እንኳን መቋቋም አይችሉም። አሁን ጥያቄው ኢራን እነዚህን ራዳሮች እያንዳንዳቸው የሚገኙበትን ቦታ እንዴት በትክክል አውቃ መታቻቸው ነው። አሜሪካ እንደምትለው ከሆነ ራሽያ ራዳሮች ያሉበትን ቦታ ለኢራን እየነገረቻት ነው። በጥቅሉ ሳተላይት ሰርቪላንስ እና ታርጌቲንግ ዳታ ኢራን በጣም ወሳኝ ሆኖ የአሜሪካ ብልቶች እንድትመታ አስችሏታል። ራሽያ ለኢራን መረጃውን አቀብላል የሚለው ነገር እውነት ከሆነ ጦርነቱ በአንድ ቀጠና ብቻ የተከለለ አይሆንም። በዝምታ የሚካሄድ የስለላ ጦርነትም ጭምር ነው ማለት ነው። አይአርጂሲ የሚመታቸውን ምቶች በሚገርም ሁኔታ ኢላማቸውን በትክክል እየመቱ መሆናቸውን ሁሉም ዓለም አቀፍ ወታደራዊ ተንታኞች ይስማማሉ። በመሆኑም የአሜሪካ ራዳር ሴንሰሮችን በማውደም በቀጣይ የአሜሪካ ጦር ከዚህ ቀደም ሲባል እንደነበረው አይደለም ሌሎችን ሊከላከል ራሱን መከላከል እንደማይችል ከማሳየት በዘለለ በቀጣይ ጥቃት የአሜሪካ መከላከያ ሰራዊት ክፉኛ ሊንኮታኮት ይችላል የሚለው ግምት የብዙዎች ግምት ነው። በመሆኑም የዓለም ትልቁ ጦር የሚባለው የአሜሪካ መከላከያ ሰራዊት ተዋርዶ ጥርስ አልባ አንበሳ የሚሆንበት ጊዜ በተጨባጭ እየቀረበ Whoa, Batesiku! Hornets, EA-18G Growlers, and E-2D Hawkeyes, backed by cruisers and destroyers carrying hundreds of vertical launch missile cells. That's immediate strike capacity, missile defense, and electronic attack, all survivable at sea. At the same time, U.S. logistics activity is increasing. C-17 cargo aircraft are flowing into the region, moving personnel, munitions, and air defense hardware.
Patriot and THAAD batteries are being repositioned to harden regional bases against ballistic missiles, cruise missiles, and drone attack.